ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም እንዳትረሱ እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል እሳቸው ከስራ አልቦዘኑም ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው አላህ እንዳትረሳ ነው ያለው ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ የሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናቆም ይላል በቴክኒኬ በብልሃቴ በዘዴ ይላል አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው በቴክኒኬ የሚባል የለም ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም ያለው በአላህ ብቻ ነው ባንተ ቴክኒክ ቢሊየነር መሆን አትችልም ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ኮፍጭ ቤት ላትወጣ ትችላለህ ጤፍ ተሸከም ሊልህ ይችላል በአላህ ነው ያለው ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል ይረጋጋል ሁሌ የተረጋጋ ሰው ነው ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው በሰው ችግር ይጨነቃል በሰው ሞት ያዝናል በሰው ህመም የሆነ ጥረት ያደርጋል በቃ ለሰዎች ይጨነቃል ድርቅና የሚለው ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል በኖርነው ቁጥር የተለያየ ሐጃዎች ይመጣሉ በእነዛ ሐጃዎች ዱዓ ይፈልጋል ያለ ዱዓ የሚፈታ ነገር የለም ዱዓውን አላህ ሙስተጃብ ያደርግለታል የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብለው መሄድ ያለባቸው እነዚህ ሰዎች ናቸው አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ